በቋንቋ ጉዳይ ላይ በመሬት ጉዳይ ላይ የተናገረውን ሁላችንም እናውቃለን። የኦሮሞን እውነት ነው የተናገረው። የኦሮሞን ህዝብ ጥያቄ ነው ያስነሳው። ይሄንን ለምን አስነሳህ ነው። በአጠቃላይ በውጪ ሲያደርጉት የነበረው ብሔረተኛ የሚባል ነገርና ብሔረተኝነትን ከአገር እናጠፋለን የሚለውን ከውስጣችን ደግሞ እናጠፋለን ብለው ብቻ ይቀጥሉበት። እዚህ አገር ውስጥ ኢትዮጵያ ውስጥ እንደነ አቶ ለማ እንደነ ምልኬሳ እንደነ ጠይባ ያሉ ሌሎችም የሚያስወግዷቸው አላቸው። እንደነሱ ያሉትን አስወግደን እኛ ግን ለኦሮሞ ህዝብ ጠቃሚዎች ነን። እነ ጀዋርን እነ በቀለን እና የኦሮሞ ነጻነት ግንባር መሪዎችን አስረን እኛ ግን ለኦሮሞ እንጠቅማለን። እነዚህ ናቸው ችግር። ቀጥሉበት። እኛም እንዘጋጃለን፣ እናንተም ቀጥሉበት ብዬ ነው የምተወው በዚህ ጉዳይ ላይ። እንዲያው ፕሮፌሰር የአባገዳዎች ሮል ምን ይመስላል? አባገዳዎች በተለያየ አጋጣሚ በኦሮሞ ፖለቲከኞች መካከል የሆነ ግጭት ሲነሳ አለመግባባት ሲኖር አባገዳዎች ትልቅ አስተዋጽኦ ያደርጋሉ። ለምሳሌ በኦነግና በኦዲፒ የነበረው አለመግባባት ሰራዊቱ በቃ አስረክበናል ሲሉን አቦ ዳውድ ኢብሳ አባገዳዎች ነበሩ በዛን ሰዓት የተሳተፉት። አቶ ለማ መገርሳና ዶክተር አብይ አህመድ በማስታረቅ ረገድም አባገዳዎች እጃቸው ረጅም ነበር። አሁን አባገዳዎች የት ጠፉ? በቲም ለማ ስም በስማቸው ስም ጠቅላይ ሚኒስትር የሆኑት ሰውዬ አሁን እንደዚህ አይነት ግፍ መስራት እንዲሁ የኦሮሚያ አባቶችን አያስቆጣም? ያስቆጣል፣ አስቆጥቷል። ማስቆጣቱንም ይቀጥላል። ነገር ግን አንድ ነገር ይታያል ወይም ሁለት። አንደኛ ብልጽግና የኦሮሞ ፓርቲ አይደለም። የኦሮሞን መብት የሚያራምድ ፓርቲ አይደለም። የኦሮሞን እሴቶች የሚያራምድ ፓርቲ አይደለም። የኦሮሞ አጼ ምኒልክን በሰም ጠፍጥፎ ዙፋን ላይ የሚያስቀምጥ ፓርቲ፣ አጼ ኃይለ ሥላሴን የቅርብ ጊዜ ትዝታ የሆነውን በመንበሩ ላይ የሚያስቀምጥ ፓርቲ፣ የኦሮሞን ቋንቋ በኦሮሚያ ውስጥ እንዳይማሩ አደርጋለሁ የሚል ፓርቲ፣ የኦሮሞን መሬት እንዳለ የሚቸበችብ ፓርቲ። ይሄ ፓርቲ ስለ አባገዳ ጉዳይ የለም። ስለ አባገዳ ፈጽሞ ጉዳይ የለውም። ምክንያቱም አባገዳ የኦሮሞ ብሔረተኝነት ምልክት ነው። ከነ ኦዳው ጀምሮ የኦሮሞ ራስን የማስተዳደር ምኞት ምልክት ነው። አባገዳዎችን ለማጥፋት እንጂ ብልጽግና ለማደርጀት አይችልም። ያሁን የተናገሩት ነገር አለ። የምናስረውን አስረን፣ የምንገለውን ገለን፣ የምንገዛውን ገለን። ሊገዙ የሚችሉትን ይገዛል። ነገር ግን አባገዳዎች ቀድሞ የነበራቸውን ቦታ የላቸውም፣ አሁንም ሊኖራቸውም አይችልም። ምክንያቱም የኦሮሞን እሴቶችን ለማጥፋት የተነሳ ፓርቲ የኦሮሞን ባህላዊ እሴት ወይም ደግሞ እሴት የሆነ ተቋም ተጠቅሞ ኮንፍሊክት ለማጥፋት ይሄዳል ብሎ ለማሰብ አይቻልም። ስለዚህ በዛው ነው የምንተዋቸው። የአባገዳን ራሱን ልክ እንደ ሌሎች አባገዳም እኮ የኦሮሞ ህዝብ መሪዎች ናቸው። ሌሎችም የፖለቲካ መሪዎች ከኦሮሞ ህዝብ አብራክ የወጡ ናቸው። እነሱን አስሮ አባገዳዎችን ይጠቀማል ማለት አይችልም። እሱ የሚያስቡትን ልንገር፣ በገንዘብ እንገዛለን ነው፣ በገንዘብ ኃይል እንደልላለን ነው። ያንን ለማድረግ ደግሞ በአንዳንድ ቦታ ላይ ይሳካላቸው ይሆናል። በአብዛኛው ግን ትንሽ የፖለቲካው አካሄድ ለወጥ በሚሉበት ጊዜ ትተዋቸው የሚሄዱ ናቸው፣ ብልጽግና ውስጥ ያሉ የኦፒዲዮ አባላትን ጨምሮ። ስለዚህ አባገዳ የኦሮሞ እሴት ነው፣ የኦሮሞ ተቋም ነው። ይህንን ለማጥፋት እንጂ ሊጠቀምበት አይፈልግም ብልጽግና። እንዲሁ ወደ ወላይታ ጉዳይ ስንለፍና ፕሮፌሰር ካለን ጊዜ አንጻር የወላይታ ዞን አመራሮች እና የሀገር ሽማግሌዎች ባለፈው የዞናቸው ጉዳይ ለመወያየት በተሰበሰቡበት አዳራሽ የብልጽግና ያው ሴኩሪቲ ፎርስ መጥቶ በቁጥጥር ስር አውሏቸው እስር ቤት ነበሩ። ዛሬ ሐሙስ ተለቋል እየተባለ ነው። ምንድነው አሁን የወላይታ ዞን ጉዳይ? ቀደም ሲል በተለያየ አጋጣሚ በኢትዮጵያውያን ሲናገረን ቆይቷል። ከደቡብ ምክር ቤትም 38 ወንበር ያለው የብልጽግና ዞን አባላት ሙሉ በሙሉ ከምክር ቤቱ ጠርቶ ከምክር ቤቱ ውስጥ ተሳታፊ እንዳይሆኑ ወስኖ የዞን ጉዳይ ወደ ክልልነት እንዲያድግ
በሙሉ ድምጽ አጽድቆ እየተጠባበቀ ነበር። ይሄ ነገር ምንም መፍትሄ ሊሰጠው አልቻለም። በደቡብ ክልል የብሔረሰቦች ምክር ቤትም ይሄን ያውቃል፣ የክልሉ ምክር ቤትም ይሄን ያውቃል፣ የኢትዮጵያ ፌዴሬሽን ምክር ቤትም ይሄን ያውቃል፣ ጠቅላይ ሚኒስትሩ ይሄን ያውቃሉ። ግን ይህን ሁላ የወላይታ ህዝብ ጥያቄ ወደ ጎን በመተው እንደዚህ አይነት በጣም ግፍ የበዛበት እርምጃ ሲወሰድ ሰንብቷል። ሰሞኑ የ14 ዓመት ህፃን መግደል ጨምሮ እርጉዝ እናት ጭምር እርጉዝ ሴት ጭምር በጥይት ሞታለች። በርካታ የወላይታ ህዝብ በጥይት ሲቆላ አይተናል ሰሞኑ። ይሄ ነገር የመብት ጥያቄ ህገ መንግስታዊ ጥያቄ የጠየቀ ህዝብ እንደዚህ አይነት በኃይል ድምፅን የማፈን ስራ ምን ያህል ጊዜ ሊቆይ ይችላል? በርካታ ጉዳዮችም በሚቀጥለው ጊዜ የከምባታ የሀዲያ ጉዳይም ይነሳል። እንደዚህ አይነት እየቀጠልን ከሄድን ኢትዮጵያ መጨረሻችን ምን ሊሆን ይችላል? ለማንኛውም ነገር በህገ መንግስቱ መብት የተጠቀመን ህዝብ ህገ መንግስት የሰጠውን መብት ነው የተጠቀመው። ይህንን ደግሞ ለማድረግ ወላይታ እስከ ወረዳ ድረስ አወያይቶ ህዝቡ ወስኖ በዞኑ 2/3 ድምጽ በላይ ሙሉ ድምጽ ወስኖ መብቱን ነው የተጠቀመው። ህገ መንግስቱ አካሄድ አለ። ህገ መንግስቱንም አካሄድ በዞኑ ወስኖ ወደ ምክር ቤቱ ወደ ክልሉ ምክር ቤት አስተላልፎ ከክልሉ ምክር ቤት ደግሞ በህገ መንግስቱ አካሄድ መሰረት ወደ ምርጫ ቦርድ ነው መሄድ የነበረው። ይሄ ባለፈው ዓመት ነው የቀረው። ከዛ በኋላ ወላይታ በዚህ ምክንያት ወደ ጦርነት ለመሄድ አልፈለገም። ነገር ግን በውይይት እንዲያልቅ በሰላማዊ መንገድ እንዲያልቅ ነው እየሞከረ የነበረው። አሁንም የክልሉ መሪዎች ይሆኑ የወጣቶች መሪዎቹ ይሆኑ የሽማግሌዎች የሀገር ሽማግሌዎች ይሆኑ የሚያገባቸው በክልሉ ውስጥም ባለስልጣኖች ይሆኑ አንድ ላይ ሆነው እየመከሩ ነው የነበረው። ምንም ጦርነት የሚያስነሳ ምንም መታሰርን የሚያመጣ ነገር አለበት። ህጋዊ መብትህን ህገ መንግስታዊ መብት ህገ መንግስታዊ አካሄድን ተጠቅመህ ሰላማዊ በሆነ መንገድ መወያየትን መንግስት ከከለከለ ይህ ጥፋት ሆኖ የጅምላ እስር 26 መሪዎችን ወደ ማሰር የሚያስኬድ ከሆነ የብልጽግና ማንነት በግልጽ ነው የሚታየው። አንድ ነገርም ግልጽ ነው። ማዕከላዊው መንግስት ወይም ደግሞ ፌደራሉ መንግስት በተለይ ጠቅላይ ሚኒስትሩ እዚህ ውስጥ የሚያገባው ነገር አልነበረም። በአካሄዱ መሰረት የሚያገባው ነገር አልነበረም። ቅድም እንዳልነው ተወያይተው ዞን አስተላልፈውታል። ወደ ክልል ሄዳል። ከክልል ወደ ምርጫ ቦርድ ሄዳል። ምርጫ ቦርድ ሬፈረንደሙን አካሂዶ የሚሆነውን ያያል። የህዝብ ውሳኔ ከሆነ ወላይታ ክልል ይሆናል። ይህንን አይሆንም ነው ያለው። ከዚህ በፊትም በሲዳማ ላይ እኛ አልወሰንም፣ ከዛ በኋላ እጁን ጠምዝዘው በህዝብ ጉልበት ሲያስገዱ ደግሞ እኛ እኮ የፌደራል ሰዎች ነን ወደ ማለት የሄደ ነው። ትናንትና በሲዳማ ላይ የፈጸመው ግድያ አልቆ አሁን ደግሞ በወላይታ ላይ ጀምሯል። ነገር ግን በሲዳማ ላይ የተፈጸመው ግፍ እና ግድያ የሲዳማን የክልል መብት አላቆመም። አሁንም በወላይታ አያቆምም። እንዲያውም በወላይታ ላይ ደግሞ ከዚህ በፈጠነ ጊዜ ውሳኔ ሊያገኝ ይችላል ብዬ ነው የማምነው። ብልጽግና ግን አላማው ይሄ ነው። ብልጽግናው አላማ ነው። አሁን አየህ ሲዳማ ላይ ጀመረ፣ ለመከልከል አልተቻለም። አሁን ወላይታ ላይ ግብ ገጥሟል። ምን አይነት መንግስት ነው? ምን አይነት መንግስት ነው በሰላም እየጠየቀ ያለን? እሱም አይሆነኝም፣ በሰላም አልፈልግም፣ ግብ ነው የሚፈልገው የሚል መንግስት ነው አሁን ያለ። በማያገባው ነገር ነው ይሄ ጠቅላይ ሚኒስትር የሚያደርገው። ለማንኛውም የክልሉ የጥበቃ የጸጥታ ጥበቃ ወይም የደህንነት ኃላፊ ነው የሚባለው ከሸኔና ከቲፒኤልኤፍ ጋር እያሴሩ ስላገኘኋቸው ነው። አሁን ይሄ ነገር ሲሪየስ ባይሆን ይሄ ነገር በጣም አስቸጋሪ ነገር ባይሆን ትስቅበታል። ሳቅ ነው ያለ። ለማንኛውም እንዲህ አይነት ነገር እየበዛ ነው። ቅድም መጀመሪያ ላይ ነግሬሃለሁ። ብልጽግና ሁለት ጠላቶች ነው ያለን ብለዋል። ቲፒኤልኤፍ እና ኦኤልኤፍ ነው። ስለዚህ ወደ ደቡብ አካባቢ ችግር ከተፈጠረ ያው ኦኤልኤፍ ትላለህ። በወላይታም